ከሰው አፍ የሚፈልቅ የአንደበት ጅረት የሐሜት መሳሪያ መጠቀሚያ ስለት አዳፋሽ የሌለው አንዴ ካሉት ጠርገው ማይለውጡት ሰርዘው ማያድሱት የተደፋ ውሃ የተተፋ ምራቅ ድምር መላሽ ቀላሽ ያጣ የቃል ሚስጥር አንዲት ቃል ትርጓሜዋ እልፍ የመልካም የግፉ ሰነድ እጥፍ የጥላቻ መዘዝ የመዋደድ መንስኤ ያለው ሲመረመር መነሻው ቃል ነው። የታሪክ መዝጊያ የድርሰት መቀነት ሙሉ መገለጫ የሐረግ ሰንሰለት አቤልም ለእግዚአብሔር ሊሰዋ ተነሳ በእግዚአብሔር ታምኖ በቃኤል ተረሳ። ጭራሽ ከረሳው ለበደል ሲሆን ምን አስነሳው? ቅራኔ ሲፈልግ መረጃን ለምን አደረገው? በቀልድ የተወራ በሐሳብ የቀረ ልብ ያሉት አንድ ቃል ሚስጥር ነበረ። የተረሳ ወሬ ገመናን አሳየ በቅደም ተከተል በየተራ ታየ። ደመኛ ሆነና በእግዚአብሔር ተከሰሰ የቃልን ዱቡዳ ለዘሩ አውረሰ። ትኩረት ሲሰጥለት መስሎ የነበረ ቀላል ወየው እንዲም ተባለ ያዝብላል። ይሳቁለት ንቀው የሐዘን ምንጭ ሆነ ተወርቶ ታልፎ ቀርቶ የተደፈነ ለወዳጁ የጋበዘው ስጦታ የሰጠው የተለያዩ ቀን ግብዣው ሲቀር ዕዳ ነው። ወሬው ውለታን መሰረት ያደርጋል። ስጦታ ተረስቶ መስጠቱ ይታወሳል። አፍ ሲከፈት ለማዛጋት ይሆናል። ከመብላቱ በላይ ማውራቱ ይበዛል። ለዚህ ነው ባወራነው የምንለካው በሚታይ ተወደን በሐሳብ የምንጠላው። አሁን እዚህ ጋር ሰይጣን ማለት ምን ክፋት አለ? እንደ ሰሚው ሲሆን ትርጓሜው ልዩ ነው። ለአንደኛው ሰሚ ድምጽ ብቻ የተመደበ ሳይለያይ ከጫጫታ አቻ ለሌላኛው ሰሚ ማብሰልሰልን ፈጥሮ ተናጋሪውን ያስልካል። በልቦናው ተውጦ ከቃሉን ጀርባ ሰጉዶ ይገባል። እና የቃል ችግር ነው ወይስ የሰሚ ልቦና? እንኳን ለማውራት ለመስማት ማይቀና የዓለም ዙረት በቃል ከተወሰነ የቃልን ሚስጥር በምድር ተሸፈነ። የሰው ፍልስፍና ድንበር ያለው ሲሆን የመናገር ዘዬ እኛንም ጠቅልሎ ያልተገታ ቃል የፍጥረት ጅማሮ ከዓለም በፊት ይኖር ነበር ድሮ። እንግዲያውስ ከሁለት ከሐረግ ብሎም ከአረፍተ ነገር የማይመደብ ከዓለም ፍልስፍና አንድ ቃል ሲነገር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ይህ በመጀመሪያው በእግዚአብሔር ዘንድ ነበር። ሁሉ በሱ ሆነ፣ ከሆነው አንዳች እንኳ ያለ እርሱ አልሆነም።